ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኛ አለን አልሐምዱሊላህ። ያው ውሏችን ምናምን እንደዚሁ ከሳካ ልክ በቃ አለ አይደል ይሁን እናቶቻችን ምናምን እንደዚሁ እየተሰቃዩ ምናምን እንደዚህ ለካ ሲያቀርቡልን ለካ ለእኛ ቀላል ነበር ማለት ነው። እኛ ወንዶች ስንበላው በቃ ለእኛ የትኛውም ነገር ቀላል ስለሆነ ለምን ቶሎ አልደረሰም ይሄ እንትን አላለም ጨው የለውም ምናምን በቃ እንደዛ አይነት ነው የኛ እንትን ማለት ነው። ትንሽ ይቀረዋል አልበሰለም ምናምን ብለን ያው ስንጮህባቸው የምንኖረው ወንዶች ማለት ነው። ያው አንዳንዴ እንደዚሁ ሰርተን ማየት እንዴት እንደሚሆን እነሱ እንዴት ሆነው እንደሚያቀርቡልን እንትን ማለት አለብን። ያው ልክ እንደዚሁ ሰርተን ማየት አለብን ማለት ነው። በቃ እንዴት ነው ቀላል ነው ከባድ ነው ምናምን እንዴት ሆነው እንደሚሰሩት እንዴት ሆነው እንደሚያቀርቡልን ምናምን ለኛ ቀላል ስለሆነ በቃ ከነሱ ጋኛ የሆነ ኩርፊያ ነገር አለ አይደል ግጭት ነገር ምናምን ለምንድን ነው ቶሎ የማይደርሰው ርቦኛል ምናምን እያልን ማለት ነው የምንጮህ ወንዶች ያው እንደዚሁ እንደምታዩ በጪስ ተቃጥለው በጪስ እንደዚሁ እንትን እያሉ ምናምን በቃ ብቻ ስቃይ ነው ወላሂ። እና እንደዚሁ እንደምታዩት ነው ቪዲዮ ወላሂ በጣም እየተሰቃየሁ ምናምን ገና እኔ ለመጀመሪያ ጊዜ ነው ሁለተኛዬ ነው ሶስተኛ ቀን ነው ማለት ነው። ያው እንደዚሁ ከለሩም ያምራል ያው ብለምድበትም ብቻ ደስ ይላል የሆነ ምርጥ ላይፍ ነው የምላችሁ ወላሂ። እና በቃ እንደዚህ እየተቃጠሉ እንደዚህ የሆኑ ምናምን እናቶቻችን እና ሚስቶቻችን ምናምን እንደዚህ የሆኑ ማለት ነው የሚያቀርቡልን። ግን በጣም ከባድ ነው ወላሂ። ያው ያለ እነሱ መኖር ምናምን በጣም አስቸጋሪ ነው የምላችሁ። ግን ብቻ በቃ ያው በቻልነው አቅም እነሱ የሚሰሩትን ነገር ምናምን እንደዚህ ሰርተን ብናየው ለእኛ ለራሳችን ምርጥ ደስ የሚል ህይወት መኖር እንችላለን ማለት ነው። ከእነሱ ጋር ከሚስቶቻችን ጋር ምናምን በቃ እነሱ የሰሩት ነገር የትኛውም ነገር በቃ ይጣፍጣል ነው ማለት ያለብን ማለት ነው። ልክ እንደዚሁ ስለሚያስቸግር ማለት ነው። እኔ አሁን አይቼ በቃ እንደዚህ ሆነው ስለሚሰሩት በጣም ወላሂ አሁን ደስ እያለኝ ነው የምበላው ማለት ነው። እነሱ ሲያቀርቡልን ግን በቃ አይጣፍጥም ያስጠላል ምናምን ነው የምንላቸው ማለት ነው። ግን በቃ እንደዚሁ ለፍተው ስለሚያቀርቡት በጣም ደስ ይላል ነው የምንላቸው። ሞራል እንስጣቸው።